USCIS የተወሰኑ የኢሚግሬሽን አፕሊኬሽኖችን ለጊዜው ፕሮሰስ እንደማያደርጉ ገልጸዋል። ይህ በዚህ ሀገር ጥገኝነት ተሰጥቷቸው ወይም አሳይለም ተሰጥቷቸው እንዲሁም ሬፊጂ ስታተስ ኖሯቸው የኢሚግሬሽን ስታተሳቸውን ወደ ቋሚ ነዋሪነት ለመለወጥ የሚያስገቡትን የግሪን ካርድ አፕሊኬሽን የሚመለከት ይሆናል። ከዚህ በተጨማሪ ደግሞ ወደዚህ ሀገር በተለያዩ ፕሮራል ፕሮግራሞች መጥተው በተመሳሳይ ሁኔታ የኢሚግሬሽን ስታተሳቸውን ወደ ቋሚ ነዋሪነት ለመለወጥ የሚያስገቡትንም አፕሊኬሽን የሚመለከት ይሆናል። USCIS ለጊዜው እነኝን አፕሊኬሽኖች ፕሮሰስ ባያደርግም አፕሊኬሽናችሁን ማስገባት አትችሉም ወይም የለባችሁም ማለት አይደለም። አፕሊኬሽናችሁን አስገብታችሁ መጠባበቅ የራሱ የሆኑ ጠቀሜታዎች ይኖሩታል። አንደኛ አፕሊኬሽናችሁን ሳታስገቡ ከመጠበቅ አፕሊኬሽኑ ገብቶ ሲስተም ውስጥ ያለ መጠባበቅ የተሻለ የሆነ ደህንነት ይሰጡታል። ሁለተኛው እነኝን አፕሊኬሽኖች ፕሮሰስ ማድረግ ከጀመሩ በኋላ ከሞላ ጎደል ቀደም ብሎ ከገቡት አፕሊኬሽኖች ጀምረው ስለሚሆን ፕሮሰስ የሚያደርጉት ከዛ በኋላ ያለውንም ሂደት እንዳይዘገይቦት ይረዳል። ሶስተኛው አፕሊኬሽናችሁን ካስገባችሁ በኋላ ብዙ ጊዜ ካለፈው የህግ ባለሙያዎች ወይም ጠበቃዎች ያንን ፕሮሰስ ለማፋጠን የተወሰኑ ነገሮች ማድረግ ይችላሉ። ነገር ግን አፕሊኬሽኑ ካልገባ ምንም አይነት ቅሬታ ማስገባት ወይም ደግሞ ማንደመስ የሚባለውንም ነገር ለማድረግ እድል አይኖሩትም። ፎሎ ያድርጉን። ተጨማሪ መረጃ ከፈለጉ ደግሞ ቢሮአችን ደውለው ያነጋግሩ።